ዓለማችን ብዛት ባላቸው የሥራ ዘርፎች የተሞላች ነች። ከነዚህም የሥራ ዘርፎች መካከል ዶክተር፣ ኢንጂነርና ፓይለት የመሳሰሉት ብዙ ሰዎች የሚያውቋቸው ስራዎች ናቸው። ነገር ግን ከነዚህ ብዙ ሰዎች ከሚያውቋቸው ስራዎች በተጨማሪ እጅግ ብዛት ያላቸው ከዛም ባለፈ ደግሞ ብዙ ሰዎችን ውይ እንዲም ብሎ ስራ አለ እንዴ የሚያሰኙ የስራ አይነቶች አሉ። ከነዚህ መካከል በሀገራችን ውስጥ የምናውቀው የለቅሶ ቤት አስለቃሽ ቀዳሚው የስራ ዘርፍ ነው። ወደ ባህር ማዶ ስናቀና ደግሞ እንደ የውሻ ምግብ ቀማሽ፣ የሰዎች ጠረን ማሽተት እንዲሁም በፊልሞች ላይ ህፃናትን ማስለቀስ የመሳሰሉት አስገራሚ ስራዎች ተጠቃሽ ናቸው። እኛም በዛሬው ዝግጅታችን ከነዚህ አጀብ ከሚያሰኙ ስራዎች ውስጥ 20ዎቹን መርጠን እናስቃኛቸዋለን። አብራችሁን ቆዩ። በቀዳሚነት የምንመለከተው የስራ ዘርፍ የፊልም እቃዎችን የሚሰብር ባለሙያ ወይም ደግሞ ብሬክዌይ ፕሮፕ ሜከርን ነው። በታዋቂ የድርጊት ፊልሞች ላይ ተዋናዮች ጠርሙስ በራሳቸው ላይ ሲሰብሩ ወይንም ደግሞ በወንበር ሲደባደቡ አይተናል። ታዲያ ይህ ሁሉ የዱላ ውርጅብኝ ወርዶባቸው እንዴት አልተጎዱም ብለን ጠይቀን ይሆናል። ለዚህ ጥያቄ መልሱ ኒውሮል ኤፍ ኤክስ የተባለው ኩባንያ ውስጥ የሚሰራው ራያን ጆንሰን ነው። ራያን የሚሰራው የሚሰበሩ ወይንም ብሬክዌይ የፊልም እቃዎችን ነው። ለምሳሌ የሚሰሩት ጠርሙሶች ከቀጭን ሬንጅ ፕላስቲክ የሚሰሩ ሲሆን ልክ እንደ መስታወት ቢታዩም ተዋናዩ ላይ ግን ምንም ጉዳት አያደርሱም። መስኮቶችንም ቢሆን ከብዙ ድርብርብ መስታወቶች የሚሰሩት ተዋናዩ እጁን በቀጥታ ሰዶ እንዲሰብር እንጂ እንዳይቆረጥ ተደርጎ ነው። ሌላኛው ስራ ደግሞ ቦንሳይ አርቲስት የተባለው የሙያ ዘርፍ ሲሆን ሙያውም እውነተኛና ግዙፍ ዛፎችን በትንሽ መጠን እያሳደጉ በልዩ ጥበብ የመቅረጽ ስራ ነው። ጃኮ ያማሞቶ የምትባለው ባለሙያ እንደምትናገረው ስራ ከስነ ጥበብ ባለፈ ከፍተኛ ትዕግስትን ይጠይቃል። አንድ ዛፍ አዲስ ስር እንዲያወጣ ብቻ 3 ዓመት ይፈጃል። የአርቲስቱን ለውጥ ተላምዶ ቅርጽ ለመያዝ ደግሞ 5 ዓመታትን ይወስዳል። ያማሞቶ የምታሳያቸው አንዳንድ ትናንሽ ዛፎች ተሰርተው ለማለቅ 15 እና 25 ዓመታት ፈጅተዋል። ለዚህም ነው የእያንዳንዱ ዋጋ እስከ $1 ሚሊዮን የሚደርሰው። ወደ ሶስተኛው የሥራ ዘርፍ ስንሻገር ማስተር ሌጎ ቢውልደር ይባላል። ሌጎ መጫወቻ ብቻ አይደለም፣ ለማት ስላገል ግን የዕለት ተዕለት ስራው ነው። ማት በሌጎ ቁርጥራጮች ግዙፍ ከተሞችን የሚገነባ ባለሙያ ነው። ለምሳሌ በሌጎ የተገነባው የኒውዮርክ ከተማ ብቻ 3 ሚሊዮን የሌጎ ቁርጥራጮችን ፈጅቷል። እነዚህ ባለሙያዎች እያንዳንዱን ዝርዝር ነገር ከእውነተኛው ህንፃ ጋር እጅግ በተቀራረበ መልኩና በአነስተኛ መጠን መስራት አለባቸው። በአራተኝነት የምንመለከተው የሥራ ዘርፍ ማርብል ሃርቨስተር ሲሆን በጣሊያን ካራራ የሚገኘው የማዕድን ቦታ በዓመት 4 ሚሊዮን ቶን እብነበረድ ያመርታል። ይህን ለማድረግ 13000 ሰዎች የሚሰሩ ሲሆን 600 አሽከርካሪዎች በየቀኑ አደገኛ በሆኑ የተራራ መንገዶች ላይ ይጓዛሉ። እብነበረዱን ከተራራው ላይ ለመለየት 3 ስልታዊ ቀዳዳዎችን በመቆፈርና የአልማዝ ሽቦችን በመጠቀም በጥንቃቄ የሚሰራ ስራ ነው። ታዲያ በዚህ ስራ ላይ የሚፈጸም ትንሽ ስህተት እስከ ህይወት ፍጻሜ የሚያደርስ ውጤት ይኖረዋል። አምስተኛው የሥራ ዘርፍ ትራፍል ሃንተር የተባለው ሲሆን ትራፍል በመሬት ውስጥ የሚበቅል እጅግ ውድና ብርቅዬ ምግብ አይነት ነው። ጄምስ ፊቨር የተባለው አዳኝ ውሻውን በመጠቀም ትራፍሉ ያሉበትን ቦታ ይለያል። ትራፍሉ አንዴ ከመሬት ከወጣ በኋላ ከ5 ቀን በላይ ስለማይቆይ በፍጥነት መሸጥ አለበት። አንድ 80 ግራም የሚመዝን ትራፍል $90 የሚያወጣ ሲሆን እንደ አውሮፓውያኑ ዘመን ቀመር በ2014 አንድ ግዙፍ ትራፍል በ$61,000 ተሸጧል። ስድስተኛው የሙያ ዘርፍ የህፃናት ተቆጣጣሪ ወይንም ቤቢ ራንግለር የተባለው ሲሆን በሆሊውድ ፊልም ቀረጻ ወቅት ህፃናት ተዋናዮች ደህንነታቸው ተጠብቆ የሚፈለገውን ትወና እንዲያሳዩ የሚያደርግ ባለሙያ ወይንም ቤቢ ራንግለር ይባላል። ኢሌን ሆል የምትባለው ባለሙያ ህፃናቱ የቀረጻ ሰዓታቸውን ሳይጨርሱ ስራቸውን እንዲያጠናቅቁ ትረዳለች። ለምሳሌ በፊልም ላይ አንድ ህፃን እንዲያለቅስ ካስፈለገ እሷ ራሷ የምታለቅስ በመምሰል ህፃኑን በማስደንገጥ እንዲያለቅስ ታደርጋለች። ወደ 7ኛው የሥራ ዘርፍ ስንሻገር ደግሞ
ግሪንላንድ ሻርክ ፈርመንተርን እናገኛለን። በአይስላንድ ግሪንላንድ የሚገኘው ሻርክ በዓለም ላይ ካሉ ሻርኮች እጅግ መርዛማው ነው። ነገር ግን ጉርገን ኢልዴብራንሰን እና ቤተሰቦቹ ይህን ስጋ ለምግብነት እንዲውል የማድረግ የቆየ ልምድ አላቸው። ስጋው መርዙ እንዲጠፋ ለ6 ወራት ያህል ተከምሮ እንዲበሰብስና በውጭ አየር እንዲደርቅ ይደረጋል። ይህ ሂደት ስጋው ሳይበላሽ እንዲቆይ ያደርገዋል። በስምንተኛነት የምናገኘው የሥራ ዘርፍ ደግሞ ፉድ ስታይሊስትን ነው። በፊልም ላይ የምናያቸው ማራኪ ምግቦች አብዛኛውን ጊዜ እውነተኛ ቢሆኑም በቀረጻ ሰዓት በሙቀት ምክንያት እንዳይበላሹ በልዩ ጥበብ ይዘጋጃሉ። ዞዩ ሄጎዲሽ የምትባለው ባለሙያ ለምሳሌ በሚድሶማር ፊልም ላይ የእንቁላል አስኳል የሚመስል ነገር ከማንጎና ከብርቱካን ጭማቂ በመስራት ተጠቅማለች። ምክንያቱም እውነተኛው እንቁላል በፀሐይ ሙቀት ስለሚበላሽ ነው። በዘጠነኝነት የምናገኘው ስራ ደግሞ የደርዳውን ሃርቨስተርን ነው። ለልዩ ብርድ ልብስ ወይንም ዱቬት መስሪያነት የሚያገለግለው አይደርዳውን የሚገኘው ከዳክዮች ጎጆ ነው። ሰብሳቢዎቹ የዳክዮቹን ጎጆዎች በእግር እየተዘዋወሩ በመፈለግ በእጃቸው ይሰበስባሉ። ከአንድ ጎጆ የሚገኘው 15 ግራም ብቻ ሲሆን ስራው ዳክዮቹን ሳይጎዳ በተፈጥሯዊ መንገድ የሚከናወን ቢሆንም በጣም አድካሚና ረጅም ሰዓታት የሚወስድ ነው። ወደ 10ኛው የሥራ ዘርፍ ስንሻገር ደግሞ የነፍሳት አሰልጣኝን ወይም ኢንሴክት ትሬነርን እናገኛለን። ስቲቨን ኩቸር በሆሊውድ የነፍሳት ሰው በመባል ይታወቃል። በአርክኖፎቢያ ፊልም ላይ ሸረሪቷ ወደ ጫማ ውስጥ እንድትገባ ለማድረግ የማይታዩ የሚንቀጠቀጡ ሽቦችን ተጠቅሟል። እንዲሁም በስፓይደርማን ፊልም ላይ ሸረሪቷ ልክ የምትፈለገው ቦታ ላይ እንድታርፍ ለማድረግ ልዩ ስልጠና ሰጥቷታል። በ11ኝነት የተቀመጠው የሥራ ዘርፍ ደግሞ መቀስ በእጅ የሚሰራ ባለሙያ ወይንም ደግሞ ማስተር ፑተር ቱጌዘርን ነው። በእንግሊዝ የሚገኘው አርነስት ራይት ፋብሪካ መቀሶችን በእጅ የሚሰሩ ጥቂት ባለሙያዎች አሉት። ክሊፍ ዴንተን አንዱ ሲሆን ይህን ጥበብ ለመማር ዓመታት ፈጅቶበታል። ስራው በጣም ጥንቃቄ የሚጠይቅ ነው። መቀሱ ሲቀጠቀጥ አንድ ስህተት ከተሰራ መቀሱ ሙሉ በሙሉ ስለሚበላሽ ከጥቅም ውጭ ይሆናል። አንድ በቦታው ላይ በስርዓት ያላረፈ መዶሻ እሱን ዋጋ ላይ ያሳጣው ይችላል። 12ኛ ላይ የምናገኘው የሥራ ዘርፍ የመጽሐፍ ጥገና ባለሙያ ወይንም ቡክ ኮንሰርቬሽኒስትን ነው። ሶፊያ ቦግል ዕድሜያቸው ከ120 ዓመት በላይ የሆኑ አሮጌ መጽሐፍትን ትጠግናለች። ስራዋ የሚጀምረው መጽሐፍቱን ገጽ በገጽ በመበተን ነው። አሮጌውን ማጣበቂያ በማንሳት ገጾቹን በሙቅ ውሃ በማጠብና በልዩ የጃፓን ቲሹ ወረቀቶች በመለጠፍ የቀድሞ ይዘታቸውን እንዲመልሱ ታደርጋቸዋለች። 13ኛ ላይ የተቀመጠው የሥራ ዘርፍ ደግሞ የድምፅ አርቲስት ወይንም ፎሊ አርቲስት ነው። በተፈጥሮ ዶክመንተሪዎች ላይ የምንሰማቸው አብዛኞቹ ድምፆች በስቱዲዮ ውስጥ የሚፈጠሩ ናቸው። ሪቻርድ ሂንተን የተባለው ባለሙያ ልዩ ልዩ ቁሶችን በመጠቀም አሳዎች ሲዋኙ የሚያወጣውን ድምፅ፣ እሳተ ገሞራንና ዝንጀሮ ሲመገብ የሚሰማውን ድምፅ በፈጠራ ይሰራል። ወደ 14ኛው የሥራ ዘርፍ ስንሻገር ደግሞ የብሩሽ ባለሙያ ወይንም ሴብል ፔንብረሽ ማርከር የተባለውን የሥራ ዘርፍ እናገኛለን። ከሳይቤሪያ ሻርክ ወይንም ሴብል ተብሎ ከሚጠራው ዝርያ የጅራት ፀጉር የሚሰሩ ብሩሾች እጅግ ጥራት ያላቸው ናቸው። ሳንድራ ሃሪስ ይህንን ብሩሽ መስራት ከሚችሉ በዓለም ላይ ካሉ 9 ባለሙያዎች አንዷ ናት። አንዱን ብሩሽ ለመስራት ብቻ እስከ 1 ሳምንት ተኩል ሊፈጅ ይችላል። በ15ኛነት የምናየው የፉጉ አሳ ሼፍን ነው። ፉጉ የተባለው አሳ በጃፓን የሚገኝ እጅግ መርዛማ አሳ ነው። ይህን አሳ አብስሎ ለማቅረብ ሼፍ ዩታካ ሃቶሪ የአሳውን መርዛማ ክፍሎች እንደ ጉበትና ኩላሊት በጥንቃቄ ማውጣት አለበት። ታዲያ ይህ ስራ እንዲሁ ከመሬት ተነስቶ የሚሰራ ስራ አይደለም። ይህንን ለማድረግ የመንግስት የብቃት ፈተና ማለፍ ግዴታ ነው። 16 የሮጋን አርቲስት በህንድ የሚገኘው የካትሪ ቤተሰብ ለ8 ትውልዶች የቆየውን የሮጋን አርት ጥበብ ጠብቀው የቆዩ የመጨረሻዎቹ ሰዎች ናቸው። ከዘይት የሚሰራ ቀለምን በእጃቸው ሙቀት በማሞቅ በጨርቅ ላይ ውብ ስዕሎችን የሚስሉበት ይህ ጥበብ
እጅግ ልዩና አድካሚ ነው። ታዲያ እነዚህ የጨርቅ ላይ ስዕሎች በጥቂት ሰዓታት ብቻ የሚሰፍሩ ሳይሆኑ ምናልባትም ቀናትን ሊፈጁ የሚችሉ ብርታትን የሚፈታተኑ ስራዎች ናቸው። በ17ኝነት የምናየው የሙያ ዘርፍ ደግሞ ሙቪ ብላክስሚዝ ወይም ደግሞ በተለያዩ ፊልሞች ላይ የሚውሉ መሳሪያዎችን የሚሰሩ አንጥረኞችን ነው። ቶኒ ስዋትን ለ30 ዓመታት ለፊልሞች የሚሆኑ ሰይፎችንና ልዩ ልዩ መሳሪያዎችን ሲሰራ ቆይቷል። ለምሳሌ በፓይሬትስ ኦፍ ዘ ካሪቢያን ፊልም ላይ የታዩትን ሰይፎች የሰራው እሱ ነው። ታዲያ በፊልሙ ላይ የሚውሉት መሳሪያዎች ከፊልሙ መቼት ጋር እጅግ የተዛመዱ መሆን አለባቸው። ይህን የማዛመዱ ኃላፊነት በእነዚህ ፊልሞች ላይ የሚውሉ መሳሪያዎችን በሚሰሩ አንጥረኞች ጫንቃ ላይ ያረፈ ነው። በ18ኛነት የምናየው የሥራ ዘርፍ ደግሞ የቅንጡ ቤቶች አስዋቢ ወይንም ደግሞ ሌክዠሪ አፓርትመንትስ ስቴጀር ነው። ሸረላይሰን የሚሸጡ ቅንጡ ቤቶችን በደንበኞች ዘንድ ተመራጭ እንዲሆኑ የማስዋብ ስራ ትሰራለች። ቤቱ ትልቅና ማራኪ ሆኖ እንዲታይ የቤት ዕቃዎችን፣ መጋረጃዎችን በልዩ ጥበብ ታስተካክላለች። ታዲያ እነዚህ ውድ ገንዘብ የፈሰሰባቸው ቅንጡ መኖሪያ ቤቶች በነዛ ወርቅ እጆች ማስዋቢያ ካልተደረገላቸው ዋጋቸውን ሊያጡ ይችላሉ። 19ኛ ላይ የምናገኘው የሥራ ዘርፍ የቪዲዮ ጌም ተዋናይ ወይንም ሞሽን ካፕቸር ፐርፎርመርን ነው። ሪቻርድ ዶርተን የቪዲዮ ጌም ገጸ ባህሪያት እንቅስቃሴን የሚሰራ ተዋናይ ነው። እንቅስቃሴውም በኮምፒውተር ተቀርጾ ወደ ዲጂታል ገጸ ባህሪነት ይቀየራል። ታዲያ እሱ የሚተወንባቸው የቪዲዮ ጌሞች የእሱ የትወና ብቃት ካልታከለባቸው ጌሞቹን በሚጫወቱ ሰዎች አእምሮ ውስጥ የመቅረቱ ነገር የተዳከመ ሊሆን ይችላል። ወደ 20ኛውና ወደ መጨረሻው የሙያ ዘርፍ ስናመራ ኤርፖርት አግሪካልቸራል ስፔሻሊስትን እናገኛለን። አውሮፕላን ማረፊያዎች ተጓዦች ይዟቸው የሚመጡ ምግቦችን በመፈተሽ በሽታ አምጪ ነፍሳት ወደ ሀገር እንዳይገቡ የመከላከል ስራ የሚሰሩ ባለሙያዎች ናቸው። እንግዲህ እነዚህን ሁሉ አስገራሚ የሥራ ዘርፎች ከተመለከትን በኋላ አንድ ነገር እርግጠኛ መሆን እንችላለን። እናቶቻችን ልጄ ተምረህ ዶክተር ካልሆንክ በቀር ስራ የለህም ይሉን የነበረው መረጃ ስላነሳቸው መሆን አለበት። እስኪ ያስቡት፣ በዓለማችን ላይ ሕፃናትን እያስለቀሱ ደሞዝ የሚከፈላቸው ሰዎች አሉ። አብዛኞቻችን ግን በነፃ ስናለቅስና ስናስለቅስ ዕድሜያችንን ፈጀ ነው። ደግሞስ ያ ሸረሪቶችን የሚያሰለጥነው ሰውዬ ምን ይባላል? በቤታችን ውስጥ ሸረሪት አይተን በድንጋጤ ሶፋ ላይ ስንዘል፣ እሱ ግን ና እስኪ በዚህ በኩል ሂድ እያለ በሽቦ ይመራቸዋል። እኛ ሸረሪት ስናይ መጥረቢያ የምንፈልግ ሰዎች ለካስ የነፍሳት አሰልጣኝ መሆን እንችል ነበር። ጥንቃቄውንስ ምን ትሉታላችሁ? ፉጉ የተባለውን መርዛማ ዓሳ የሚያበስለው ሼፍ በስህተት ትንሽ መርዝ ቢተውና ደንበኛው ቢሞት ይቅርታ ሳላውቅ ነው ብሎ የሚታለፍ አይመስለኝም። ምናልባትም ቀጣዩ ደንበኛው ፖሊስ ሊሆን ይችላል። እንዲሁም መጽሐፍት ጠጋኝ ባለሙያ የ120 ዓመት መጽሐፍት ስትጠግን በስህተት አንዷን ገጽ ብትቀደው ታሪክን እንደ መቅደድ ነው የሚቆጠርባት። እናም ውድ ተመልካቾቻችን አሁን ባላችሁ ስራ ደስተኛ ካልሆናችሁ ተስፋ አትቁረጡ። ምናልባት የእናንተ እውነተኛ ጥሪ ዳክዬዎችን ተከትሎ ጎጆ መፈለግ ወይም በሌጎ ቁርጥራጭ ከተማ መገንባት ሊሆን ይችላል። ካልሆነም ደግሞ ቢያንስ ፊልም ላይ ጠርሙስ በራሱ ላይ ሰብሮ የማይቆስል ተዋናይ መሆን ትችላላችሁ። ታዲያ ደራችሁን እውነተኛ ጠርሙስ ሞከራችሁ ጉዳት ቢደርስባችሁ እኔ የለውበትም። በአጠቃላይ ዓለም ሰፊ ናት። ከዶክተርና ከኢንጂነር ውጪም ቢያንስ እንኳን ለፊልም ተዋናዮች የሚሰበር ጠርሙስ የሚሰራ ሰው መኖሩን ማወቃችን ትልቅ እፎይታ ነው። በቀጣይ ጊዜ ስራ አጣሁ ብላችሁ ስታስቡ በሀገር ህንድ ቀለምን በእጅ ሙቀት አቅልጠው ጨርቅ ላይ የሚስሉትን የካትሪ ቤተሰቦችን አስቧቸውና ተበራቱ። የዛሬው ዝግጅታችን ይህን ይመስል ነበር። ስለነዚህ 20 የሥራ አይነቶች ምን ታስባላችሁ? በጣም ያስገረማችሁ የሥራ አይነትስ የትኛው ነው? አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ።
በቀጣይ በምን ጉዳይ ላይ ቪዲዮ እንድንሰራላችሁ ትፈልጋላችሁ? ሀሳባችሁን አጋሩን። ስለተከታተላችሁን እናመሰግናለን።